በዓለማችን ላይ ያሉ አውሮፕላን ማረፊያዎች በሙሉ ተሳፋሪዎችን ማስተናገጃና አውሮፕላን ማሳረፊያ ብቻ ሆነው ሲያገለግሉ፣ በሲንጋፖር ምድር ግን ይህንን አስተሳሰብ ሙሉ በሙሉ የሚቀይር አንድ ድንቅ የሥነ ሕንፃ ተአምር ተገንብቷል። የሲንጋፖር ቻንጊ አውሮፕላን ማረፊያ ይባላል። ይህ ስፍራ በተደጋጋሚ በዓለማችን ላይ ቁጥር 1 አውሮፕላን ማረፊያ የተባለ የሚመረት ሲሆን ገና በሩ ረግተው ሲገቡ ተርሚናል ውስጥ ሳይሆን ሌላ ማራኪ ዓለም ውስጥ የገቡን የሚመስለው። ሰፊውና ብርሃን የተሞላው አዳራሽ፣ ፍጹም የሆነው ንጽህናና የህንፃው ውበት ተሳፋሪዎችን ከመጀመሪያው ሰከንድ ጀምሮ በአድናቆት ይገርማቸዋል። ሲንጋፖር የሀገሪቱን የቅንጦት ኑሮና ስልጣኔ ጥግ ለማሳየት የመጀመሪያው በር አድርጋ የገነባቸው ይህ ስፍራ በውስጡ ምን አይነት አስደናቂ ነገሮችን እንደያዘ ዛሬ በዝርዝር እንመለከታለን። የቻንጊ አውሮፕላን ማረፊያ ዋነኛ መለያና መላውን የዓለም ሕዝብ በአድናቆት የከፈተው ጄዌል ወይም ጌጣጌጡ ተብሎ የሚጠራው ልዩ የሥነ ሕንፃ ጥበብ ነው። የዚህ ሕንፃ እምብርት ላይ ሲደርሱ በዓለም ላይ ካሉ እጅግ ማራኪ እይታዎች አንዱ በዓይናችሁ ፊት ይዘረጋል። ይህም በቤት ውስጥ ከተሰሩ ፏፏቴዎች ሁሉ በዓለማችን ላይ ግዙፉ የሆነው የውሃ ዝናብ ነው። ከ40 ሜትር ከፍታ ላይ ማለትም ልክ እንደ ባለ 7 ፎቅ ሕንፃ ከጣሪያው ላይ ቁልቁል የሚወርደው ይህ ውሃ በደቂቃ ውስጥ በሺዎች የሚቆጠር ሊትር የዝናብ ውሃን መልሶ በመጠቀም የሚሽከረከር ድንቅ ምህንድስና ነው። የዚህ አስደናቂ ፏፏቴ ውበት ይበልጥ ጎልቶ እንዲታይ የተደረገው ደግሞ በዙሪያው በተሰራው ባለ 5 ፎቅ ሙሉ ጥቅጥቅ ያለ ለምለም ደን አማካኝነት ነው። ከዓለም ዙሪያ በጥንቃቄ የተመረጡ ከ60 ሺህ በላይ እጽዋትና ከ200 በላይ የዛፍ ዝርያዎች የተተከሉበት ይህ ስፍራ ተሳፋሪዎች ከአውሮፕላን የረጅም ሰዓት ጉዞ ድካም በኋላ ፍጹም ንጹህ አየር የተነፈሱ፣ በጫካ ውስጥ የሚራመዱ ያህል የተሰማቸው የሚዝናኑበት እውነተኛ የተፈጥሮ ገነት ሆኗል። በዚህ አውሮፕላን ማረፊያ ውስጥ ረጅም ሰዓታት መጠበቅ ወይም መቆየት ፈጽሞ አሰልቺ አይደለም። ምክንያቱም ለተሳፋሪዎች ሙሉ በሙሉ በነፃ የተዘጋጁ በርካታ የቅንጦት መዝናኛዎች ተርሚናሎች ውስጥ ተዘርግተዋል። ለምሳሌ ለረጅም ሰዓታት የአውሮፕላን ትራንዚት የሚጠብቁ ተጓዦች ጊዜያቸውን በደስታ እንዲያሳልፉ ተብሎ የተሰሩ ለ24 ሰዓት ሙሉ በሙሉ በነፃ የሚያሳዩ ዘመናዊ የሲኒማ አዳራሾች አሉ። ከዚህም በላይ የአቪዬሽን አፍቃሪዎችን ያስደነቀው ትልቁ ነገር በሕንፃው ጣሪያ ላይ የተሰራው ግዙፍና ዘመናዊው የመዋኛ ገንዳ ነው። ተሳፋሪዎች በዚህ ገንዳ ውስጥ ይዋኙና የሚፈልጉትን መጠጥ የጠጡ፣ አውሮፕላኖች ከማኮብኮቢያ ላይ ሲነሱና ሲያርፉ በቅርበት የመመልከት ልዩና የማይረሳ ዕድል ያገኛሉ። የሀገር ውስጥና የዓለም አቀፍ የሀብታሞች መዝናኛ የሚመስሉ የቪዲዮ ጨዋታ ማዕከላት፣ ታዋቂ የጥበብ ጋለሪዎችና ሕፃናት ብቻ ሳይሆኑ አዋቂዎችም ጭምር የሚንሸራተቱባቸው ባለ 4 ፎቅ ከፍታ ያላቸው ግዙፍ የስላይድ መጫወቻዎች ቻንጊን ከአውሮፕላን ማረፊያነት ወደ መዝናኛ ፓርክ ቀይረውታል። ከተፈጥሮ ውበት ጋር ይበልጥ ጥልቅ ግንኙነት መፍጠር ለሚፈልጉ ተጓዦች አውሮፕላን ማረፊያው በውስጡ ልዩ የሆኑ የእጽዋትና የእንስሳት መናፈሻዎችን በከፍተኛ ጥራት አዘጋጅቷል። በዓለም አቀፍ ደረጃ ለመጀመሪያ ጊዜ በአውሮፕላን ማረፊያ ውስጥ የተሰራው ድንቅ የቢራቢሮዎች መናፈሻ በውስጡ ከ1000 በላይ ውብና ልዩ ልዩ የሆኑ ሞቃታማ አካባቢ የቢራቢሮ ዝርያዎችን በነፃነት ያኖራል። ተሳፋሪዎች ድምጽ በሌለው ሰው ሰራሽ ፏፏቴ በተሰራለትና በብርጭቆ በተከበበው በዚህ ሞቅ ያለ ክፍል ውስጥ እየተዘዋወሩ እነዚህን አስደናቂ ፍጥረታት በቅርበት መመገብና መመልከት ይችላሉ። ከዚህ በተጨማሪ በሕንፃው አናት ላይ በንጹህ አየር ስር የተዘረጋው የሱፍ አበባዎች መናፈሻ ይገኛል። በመቶዎች የሚቆጠሩ ቢጫ የሱፍ አበባዎች በፀሐይ ብርሃን ስር ደምቀው የሚታዩበት ይህ ስፍራ ተጓዦች አውሮፕላኖችን የተመለከቱ ማራኪ ፎቶዎችን የሚነሱበትና ከጉዞ በፊት አእምሯቸውን የሚያድሱበት ተመራጭ ጸጥተኛ ቦታ ሆኗል።
ቻንጊ አውሮፕላን ማረፊያ በውበትና በተፈጥሮ አቀራረብ ብቻ ሳይሆን በቴክኖሎጂው የመጨረሻ ስልጣኔም ቢሆን መላውን ዓለም መምራት የቻለ ስፍራ ነው። በህንፃው ውስጥ ሲንቀሳቀሱ በሰው ሰራሽ አስተዋይነት የሚሰሩ በርካታ ሮቦቶች በራሳቸው መንገድ ወለሉን ሲያጸዱ፣ ምንጣፎችን ሲያጥቡና ቆሻሻዎችን በከፍተኛ ጥንቃቄ ሲሰበስቡ ይመለከታሉ። ይህም ግዙፍ ቦታ ለ24 ሰዓት ያለምንም እንከን ልክ እንደ መስታወት ንጹህ ሆኖ እንዲቆይ አድርጎታል። ከዚህም ባለፈ ተሳፋሪዎች ሻንጣቸውን ለማስረከብ፣ ደህንነት ለመፈተሽ ወይም ፓስፖርት ለማሳየት ረጅም ሰዓታት በሰልፍ ተሰልፈው አይሰቃዩም። ሙሉ በሙሉ አውቶሜትድ በሆኑና የሰው ፊት በሴኮንዶች ውስጥ በሚለዩ የካሜራ ሲስተሞች አማካኝነት ተጓዦች ፓስፖርታቸውን እንኳን ከኪሳቸው ሳይደቅኑ ያለምንም የሰው ንክኪና እንግልት በጥቂት ደቂቃዎች ውስጥ ሁሉንም ስራ አጠናቀው ወደ አውሮፕላናቸው ይገባሉ። የሲንጋፖር መንግስት ይህንን አውሮፕላን ማረፊያ ለሀገሪቱ የኢኮኖሚና የቱሪዝም እድገት በተለየና እጅግ ብልሃት በተሞላበት መንገድ ተጠቅሞበታል። በቻንጊ አውሮፕላን ማረፊያ ውስጥ ከአንዱ አውሮፕላን ወደ ሌላው ለመቀየር ወይም ትራንዚት ለማድረግ ከ5 ከፍ ያሉ ሰዓታትን የሚያሳልፍ ማንኛውም የዓለም ተጓዥ መንግስት ሙሉ በሙሉ በነፃ ያዘጋጀውን የሲንጋፖር ከተማ የጉብኝት አገልግሎት ማግኘት ይችላል። መንግስት ያዘጋጃቸው ዘመናዊና ምቹ የጉብኝት አውቶቡሶች ተሳፋሪዎችን ከአውሮፕላን ማረፊያው በነፃ በመውሰድ የከተማዋን ውብ የቅንጦት ኑሮ፣ ሰማይ ጠቀስ ህንፃዎችን፣ ባህላዊ መንደሮችንና ታዋቂውን ማሪና ቤይ በ2 ሰዓታት ውስጥ አስጎብኝቶ በሰላም ይመልሷቸዋል። ይህ ግዙፍ ጥቅም ተጓዦች በሲንጋፖር ምቾትና መስተንግዶ እንዲደነቁ እንዲሁም ለወደፊት ረጅም ጊዜ ይዘው ሀገሪቱን በቱሪስት ለመጎብኘት እንዲመኙ የሚያደርግ እጅግ ስልታዊ የመንግስት ኢንቨስትመንት ነው። በቻንጊ አውሮፕላን ማረፊያ ውስጥ ያለው የንግድ የገበያና የምግብ አቅርቦት ደረጃውን የጠበቀ እጅግ ሰፊና የዓለማችንን ትልቅ የፋሽን ማዕከላት የሚያስደንቅ ነው። በዓለም ላይ ያሉ ታዋቂ የቅንጦት ብራንዶች፣ የጌጣጌጥ መደብሮችና አልባሳት ሙሉ በሙሉ በዚህ ህንፃ ውስጥ የራሳቸው የሆኑ ግዙፍና ብልጭልጭ ሱቆች ተከፍተው ሌሊትና ቀን ያገለግላሉ። ከቀረጥ ነፃ በሆነው የንግድ ስርዓት ምክንያት ተሳፋሪዎች የዓለማችንን ውድ ዕቃዎች በተመጣጣኝና በቅናሽ ዋጋ በቀላሉ የመግዛት እድል አላቸው። ከዚህም ባለፈ ሚሼሊን ስታር የተሰጣቸውን ጨምሮ የዓለማችን ምርጥና የምግብ ባለሙያዎች የሚገኙባቸው በርካታ ምግብ ቤቶችና ካፌዎች እጅግ ማራኪ በሆኑ ባህላዊና ዘመናዊ ምግቦችን ለዓለም ተጓዦች ያቀርባሉ። እዚህ ስፍራ ላይ መገብየት፣ መዝናናትና መመገብ ከአውሮፕላን ማረፊያ አገልግሎት በላይ በመሆኑ የሲንጋፖር ነዋሪዎች ራሳቸው ሳይቀሩ የሳምንቱ መጨረሻ ቀናት ከቤተሰቦቻቸው ጋር ለመዝናናት ወደ ቻንጊ ይመጣሉ። በማጠቃለያው የሲንጋፖር ቻንጊ አውሮፕላን ማረፊያ ይህንን የመሰለ በዓለም አንደኛ የሆነ ድንቅ ስራ ሊሆን የቻለው በጥቃቅን ነገሮች ላይ ጭምር ፍጹም ጥራትና የማይደራደር ስነ ስርዓትን በማስፈኑ ነው። ሲንጋፖር በዓለም ላይ ያላትን የብልጽግና የቴክኖሎጂ የበላይነትና የከፍተኛ ዲሲፕሊን ደረጃ ወደ ሀገሪቱ ለሚመጣው እንግዳ ሁሉ ገና ከመጀመሪያው የምታሳየው በዚህ ድንቅና ማራኪ በር አማካኝነት ነው። እውነተኛ የሀገር ስኬት የመጣው አውሮፕላን ማረፊያ የሚባል ተራ ህንፃ በመገንባት ብቻ ሳይሆን ሰዎችን በከፍተኛ ምቾት፣ በተፈጥሮ ውበት፣ በመንግስት ጥቅምና በላቀ ቴክኖሎጂ አስተናግዶ የአንድን ማህበረሰብ ታላቅነት በተግባር ማሳየት እንደሚቻል ቻንጊ ለዓለም በተግባር አሳይቷል። የዛሬው የቻንጊ አውሮፕላን ማረፊያ አስደናቂ ታሪካችን ይህንን ይመስል ነበር። እናንተስ በአውሮፕላን ጉዟችሁ ላይ እንዲህ አይነት የቤት ውስጥ ፏፏቴና ደን ያለው ቦታ ቢያጋጥማችሁ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አካፍሉኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ በዓለም ዙሪያ ያሉ ድንቅና ያልተሰሙ የቴክኖሎጂና የስልጣኔ ታሪኮችን በየሳምንቱ ለማግኘት አሁኑኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ቪዲዮ ይበልጥ በሚያስገርም ሌላ ታሪክ እስክንገናኝ ድረስ ሰላም ቆዩኝ።